የተባለው ሃይማኖት ልብ የተባለው እውነት አለኝ ግን እሳ ተኝቻለሁ ደክሞኛል። መንግሥተ ሰማያት ቁልፍ በእጅ ነው ያ ነው ዘይት። ክርስቲያን የክርስቶስ አካል ነው። እስቲ የክርስቶስ አካል ነው የማን አካል? መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፍራ ቁልቁሉ ዋቀዮ ቶኮ አሜን። ክቡር አባታችን ሊቀ ጉባኤ ቆሞስ አባ ኃይለ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ ክቡር መምህራችን መምህር ፍቅረ ማርያም የገዳሙ የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን መጋቤ ሃይማኖት መምህር ተስፋዬ ሞሲሳ፣ በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የቅዱስ ዑራኤልን የሰማዕቱ የቅዱስ ጊዮርጊስን አምላክ መድኃኔዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በሩር እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን አላችሁ? አሜን። ሉለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የመጋቢ ብርሃናት የቅዱስ ዑራኤል የሊቀ ሰማዕቱ የቅዱስ ጊዮርጊስ ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። ጥቂት ደቂቃ ብቻ ነው የምንማማረው። የምንማማርበት የትምህርታችን ርዕስ መንግሥተ ሰማያት ቀርባለችና ንስሐ ግቡ በሚል ርዕስ ይሆናል። እስቲ ሁላችሁም እንግዲህ ዛሬ ቅድም መጋቢ ሃይማኖት ሲያስተምሩ መልስ መስጠት ላይ ብዙም ድክም ብሏችኋል። ዋዜማ ቆማችሁ የወጣችሁ ነው የምትመስሉትና እስቲ አብረን እንበል። መንግሥተ ሰማያት ነው ቀርባለችና ምን ግቡ? አቤት እድር ግቡ፣ እቁብ ግቡ፣ አክሲዮን ግዙ። ምን ግቡ? እድር መግባት፣ እቁብ መግባት፣ አክሲዮን መግዛት ኃጢአት አይደለም። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አሁን የጾም ወቅት ነው። አሁን እየጾምን ያለው ነው። ጾም ደግሞ የጾመው ክብር ምስጋና ይገባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጾም ላይ ማንም ሰው አሁን ጥያቄ ማንሳት አይችልም። ንጹሕ ባሕሪ ነው። ሰማይና ምድርን የፈጠረ ነው። ፈጥሮ የሚመግብ ነው። ሰማይና ምድርን አሳልፎ የሚኖር ነው። በመጾሙ ለሱ የሚጨመርለት አንድም ነገር የለም። ከኔ ተማሩ ያለው አምላካችን ከእርሱ እንድንማር ኢየሱስ ክርስቶስ መንገድ ነው ብለን የምንከተለው መንገድ የሚመራ ነው፣ መሪያችን ነው። የእምነታችን ሐዋርያና ፈጻሚ ብሎ ቅዱስ ጳውሎስ የጠቀሰው ነው ኢየሱስ ክርስቶስ። ስለዚህ ክርስቶስን የሚያምን ሰው የክርስቶስ የሆነ ሰው እርሱ ሰርቶ ያሳየውን ይሰራል።
በሱ አቅም ልክ አይደለም፣ ግን አራያ ስለሆነ ታላቁን ወንጌል ሕገ ወንጌልን አዲስ ኪዳንን የመሰረተው በጾም ነው። ሙሴ 40 መዓልት 40 ሌሊት ጾሞ በሲና ተራራ ከእግዚአብሔር ጋር ተነጋግሮ ሕገ ኦሪትን እንደሰራ ሁሉ የሙሴ አምላክ ደግሞ ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾሞ ሕገ ወንጌልን ሰርቶልናል። ስለዚህ ክርስቲያን ክርስቶስን የሚከተል ከሆነ ክርስቶስ ከነተማሩ ያለውን ከሱ ይማራል። ጾም መምህር፣ ጾም ሰባኪ አያስፈልገውም። ዋናው ባለቤቱ በተግባር ስለሰበከው ማለት ነው። በጾም ወቅት ደግሞ ክርስቲያኖች አእምሯቸውን የሚሰበስቡበት፣ ከብዙ ነገር ራሳቸውን የሚሰበስቡበት፣ ወደ ራሳቸው የሚመለሱበት ወቅት ነው። ክርስቶስ 40 መዓልት 40 ሌሊት ጾሞ ወንጌል ሲያስተምር የመጀመሪያው ትምህርቱ አሁን ያነሳነው ርዕስ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ከሱ በፊት የነበረ ካህኑ፣ ነቢዩ፣ መምህሩ፣ ሰማዕቱ መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ማዶ በሕመን ምድረ በዳ ሲያስተምር የነበረውን ትምህርት ይኸው ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ዮሐንስም ያስተማረው ነው። ለዚህ ነው በእኛ ቤተ ክርስቲያን ቅዳሴ መሃል ላይ ወንጌል ከመነበሩ በፊት ዲያቆኑ ይሄን ኃይለ ቃል ከፍ አድርጎ ይናገራል። የእግዚአብሔር መንግሥት ቀርባለች። ምን ግቡ ይላል? ንስሐ ግቡ። ሞቱማን ዋቀዮ ይሃቴራ ቀልብ ጅጅረዳ ጋቢ ገላ እግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ ይለናል። ክርስቲያኖች እኛ የመንግሥተ ሰማያት መንገደኞች ነን። እስቲ ሁላችሁም በሉ እኛ የመንግሥተ ሰማያት ምንድነን? መንገደኛ። ይሄን እንዳትረሱ። ክርስቲያን ጉዞ ወደ መንግሥተ ሰማያት ሰው፣ ከዛ ቀጥሎ ክርስቲያን ሰው ፓስፖርት በሉት፣ ፓስፖርት ያለው ክርስቲያን ቪዛ ያለው። አሁን ፓስፖርትና ቪዛ ይለያል። ፓስፖርት ሰውነት ነው፣ ሰው መሆን ነው። ሙሉ ምሳሌ አይደለም። ሰው ስትሆን ማረጋገጫ አለ። ሰው ነህ፣ በአርአያ ሥላሴ የተፈጠርክ ሰው ነህ፣ ዜጋ ነህ። ግን ለተባለው ለመንግሥተ ሰማያት ግን ምን ያስፈልግሃል? ቪዛ። አንድ ሰው አሜሪካ ለመሄድ ፓስፖርት ያስፈልገዋል። የእግዚአብሔርን መንግሥት ለመውረስ መጀመሪያ ሰው መሆን ግድ ነው። ሌሎች ፍጥረታት መንግሥተ እግዚአብሔርን አይወርሱም። አራዊት፣ እንስሳት፣ በባህር በጥልቅ ያሉት ሁሉ የእግዚአብሔርን መንግሥት አይወርሱም። የእግዚአብሔር መንግሥት የተዘጋጀው ለሰው ነው። የመንግሥተ ሰማያት ዜጋ ሰው ነው። ሞቱማ ወቀየረፍ ካኑመነ ለመቁፋ የተፈጠርንም ለመንግሥቱ ነው። ሁሉ ጊዜ በጸሎታችን እንዲህ እንላለን። እስቲ በሉ አባታችን ሆይ ነው በቃ የተፈጠረው ለዚህ ነው። ስሙን ለመቀደስ መንግሥቱን ለመውረስ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ዓላማው ሰው የተፈጠረው ስሙን ለመቀደስ፣ ከዛሳ መንግሥቱን ለመውረስ፣ በመንግሥቱ ሆኖ ስሙን እንደ መላእክት ቅዱስ 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 እግዚአብሔር እያለ ለመጥራት። ስለዚህ ለመንግሥተ ሰማያት የተፈጠረ ሰው ነው። ሰው የእግዚአብሔርን መንግሥት ለመውረስ ክርስቲያን መሆን ይጠበቅበታል። ምን መሆን ይጠበቅበታል? ክርስቲያን። ክርስቲያን ካልሆንክ ቪዛ የለህም። የመንግሥተ ሰማያት ቪዛ የለህም። ምን ማለት ነው ክርስቲያን? በእግዚአብሔር ያመነ
በክርስቶስ ቤዛነት የዳነ በጥምቀት ዳግመኛ የተወለደ በቅራሜሮን የከበረ ከዛሳ በሥጋው ደግሞ ታተመ። ይሄን አምስቱን ያሟላ የመንግሥተ ሰማያት መንገደኛ ከንዋቀዮ ደናመን ከንልማሳን ፈይ ከንጮጳዳን የሮላን ማፈናላት ከንዲባ ቁልቁሉዳን ዲባታኒ ፎሪሳ ከኛ ደዲገ ሰከንዱጌ ኢማንዲሳ ከራሞት መዋቀዮት አያችሁ። አንድ ሰው በእግዚአብሔር ካመነ በክርስቶስ ቤዛነት መዳኑን አምኖ ከተቀበለ በጥምቀት ዳግመኛ ከተወለደ በቅራሜሮን ከከበረ በሥጋው ደግሞ ከታተመ የመንግሥተ ሰማያት ቪዛ ያለው ሰው የአሜሪካ ኤምባሲ ቪዛ የመታለት ሰው አሜሪካ ገባ ማለት ግን ጉዞ አለ ማለት። አሁን ተመልከቱ፣ ክርስቲያን ስንሆን የመንግሥተ ሰማያት ዜጎች። ለዚህ ቆሎ ዲያቆኑ በቅዳሴ ጊዜ እንዲህ ይለናል፣ የተቀመጣችሁ ተነሱ። ወደ ምን ተመልከቱ? ወደ ምስራቅ ነጽሩ ውስጥ ተጽባ ከራባሃላ ወደ ምስራቅ ተመልከቱ። ቅዱስ ጳውሎስም ሲያበረታን አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ በኩራት ማህበር ቀርባችኋል። በርቱ፣ እየሄዳችሁ ያላችሁት በደስታ ወደ ተሰበሰቡ ወደ መላእክት ኅብረት። ሰው መጨረሻ ላይ እንደ መላእክት ይኖራል ተብሏል። የመላእክትን ኅብረት ለመቀላቀል የነ ቅዱስ ዑራኤል ወደ በኩራት ማህበር ወደ እነ ቅዱስ ጊዮርጊስ ኅብረት ለመቀላቀል ግብሳ በርቱ፣ አይዟችሁ ሂዱ። ቆመ አትገባም፣ እዛ ቆመ አትወርስም መሄድ። በርቱ ግን እዛ ወዴት ነው ጉዞ? ወደ በኩራት ማህበር ድል ወደ ነሱ ወደ ሰማዕታት ኅብረት ወደ መላእክት አንድነት በደስታ ወደ ተሰበሰቡ ወደዛ እየሄዳችሁ ነው። በዚህ ጉዞ ላይ ድካም አለ። መጨረሻ ወደዛ እስክትደርስ ድረስ መንገድ ላይ መድከም አለ። ለሐዲስ ኪዳን ክርስቲያኖች ከዚህ ድካም ማረፊያ መንገድ ነው ንስሐ ማለት። የእግዚአብሔር መንግሥት ቀርባለች። ተዘግታ የነበረችው መንግሥተ ሰማያት ገነት አሁን ክፍት ናት። ገነት ለእናንተ ተሰጥታለች። በክርስቶስ ሞት ክፍት ሆናለች። በብሉይ ኪዳን ገነት ዝግ ነበረች። አሁን እሷ ክፍት ናት። መውረስ ትችላለህ። አንተ የመንግሥተ ሰማያት የገነት መንገደኛ ከሆን መውረስ ትችላለህ። ግን በጉዞ ላይ ሁል ጊዜ እንቅፋት አለ። ያን እንቅፋት የምታስወግድበት መንገድ ነው ንስሐ። ክርስቲያኖች ሁል ጊዜ ወንጌል እንማራለን። ቅድምም ስንማር እንደነበረው ተግባራዊ ክርስትና በዚህ ዘመን ውስጥ የለም። ወደ ተግባራዊ ክርስትና ማደግ ያለብን ነው። ለዚህ ነው ለኛ ለሐዲስ ኪዳን ክርስቲያኖች የተሰጠን አንዱ ንስሐ ወደ እግዚአብሔር መመለስ ነው። እስቲ በሉ ንስሐ ነው። ወደ ማን መመለስ ነው? ወደ እግዚአብሔር መመለስ። ኃጢአት፣ በደል፣ ክፋት ከእግዚአብሔር መለየት ነው። ንስሐ ወደ እግዚአብሔር መመለስ ነው። ከእግዚአብሔር የተለየ ሰው ኃጢአት ሲሰራ ሰው ኃጢአት ከሰራ ከእግዚአብሔር የተለየ ልክ ወደ እግዚአብሔር ስመለስ በንስሐ ወይም ደግሞ ወደ እግዚአብሔር ጉዞ ሲጀምር ንስሐ ይባላል። ለዚህ ብዙ ጊዜ የምትሰሙት የጠፋው ልጅ ነው። የጠፋው ልጅ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብቱን ተካፍሎ ነው የጠፋው። መጨረሻ ላይ ግን ወደ አባቴ ቤት መመለስ አለብኝ ውሳኔ። በቃ ወደ አባቴ ቤት ተመልከቱ። ጠፍቷል፣ ተለይቷል፣ ወጥቷል ከአባቱ ቤት ከአሳማ ከእሪያ ጋር መብላት እስከምመኝ ድረስ ርቋል። መጨረሻ ላይ ግን ወደ ራሱ ስመለስ ወደ አባቴ ቤት መመለስ አለብኝ። ንስሐ ማለት ወደ እግዚአብሔር መመለስ ማለት ነው። ወደ እግዚአብሔር መመለስ። ሁለተኛው ንስሐ ማለት ክርስቲያኖች ከኃጢአት እንቅልፍ መንቃት ነው። ንስሐ በነገራችን ኃጢአት ተስማምቶን የምንኖር ከሆነ መጥፎ እንቅልፍ ነው። የኃጢአት እንቅልፍ የሚተኛ ሰው ጆሮ አይሰማም፣ አይኑ አያይም፣ አፍንጫው አያሸትም፣ ምላሱ አይቀምስም፣ እጁ አይዳስስም። የትኛው አይነ ልቡና? የትኛው ጆሮ? እዝነ ልቡና የተባለው ጆሮ። የትኛው ምላስ? ይሄ እግዚአብሔርን የሚያመሰግንበት ስጋውና ደሙን የሚቀበልበት። የትኛው እጅ? የሚመጸውትበት። ተመለከቱ። አንድ ሰው ኃጢአት ሲሰራ ተኝቷል ነበር።
ጳውሎስ አንተ የምትተኛ ንቃ ክርስቶስ ያበራልሃል ይላል። አንተ የምትተኛ አንድ ሰው ተኝቷል የሚባለው ይሄኛው አሁን ገብተን የምንተኛው የድካም እንቅልፍ አይደለም። ወይም ደግሞ እዚህ ዘመን ምድር ላይ ኖረን በስጋ ችላለም ለቀን ስንድ የምንተኛው እንቅልፍ አይደለም። አንተ የምትተኛ የተባለው ኃጢአት ውስጥ የገባ ሰው ኃጢአት ጋር እየኖረ ያለ ሰው እንቅልፍ ላይ ነው። ትነግዳለህ ግን ተኝተሃል። መንግስት ቢሮ ትሰራለህ ግን ተኝተሃል። ትወጣለህ ትወርዳለህ ተኝተሃል። ትማራለህ ተኝተሃል። ተመልከቱ እንቅልፍ ውስጥ ነህ። እዛ መኃልየ ሰለሞን ላይ ጠቢቡ ሰለሞን እንደተናገረው ውዴ ወደ እኔ መጣ መዝጊያውን ይዞ አንኳኳ፣ እኔ ተኝቼ ነበር፣ ልቤ ግን ነቅቷል። ልብ የተባለው ሃይማኖት፣ ልብ የተባለው እውነት አለኝ ግን እሳ ተኝቻለሁ። ደክሞኛል፣ ሃይማኖት አለኝ ግን ተኝቻለሁ። አመንታቀ በገሩ ረፌራ ነምቶ ኮዮቹ ወጀቴ ህርባ ማከሰ ጅረቹዳ የጩቁ ሰነራ ደመቀው ዳቢዮ ገለ ህርባ ሰነራ ከየረቹ ሰው ስነሳ ከእንቅልፉ ንስሐ ገባ ማለት ከኃጢአት እንቅልፍ መነሳት ነው። ተመልከቱ ሰው በኃጢአት ከተኛ ቅድም ያለውን እግዚአብሔርን አይ ለዚህ ቆሎ በቅዳሴያችን ላይ ሀበነ እግዚኦ አይንታ አይምሮ እንላለን። ወትረኪያ ከይራ ሁሉ ጊዜ አንተን አይብዘ አይነ ልቡናችንን አብራለን። ጆሮአችንን ያንተን ምስጋና ቃል ይሰሙ ዘንድ ጆሮአችንንም ክፈትልን። ምላሳችን ለስድብ ሳይሆን ለምስጋና፣ አፍንጫችን ጫቱን ሺሻውን ስጋራውን ምን ያሽተዋል የኛ አፍንጫ። አሁን ደግሞ ቤተ መቅደስህን ቅድስናህን ያሸት ዘንድ እጃችን ለሌላ ሳይሆን ለመመጽወት ይዘረጋ ዘንድ ንስሐ ማለት እሱ ነው። ከኃጢአት እንቅልፍ ብድግ ብሎ መነሳት ሁለተኛው እሱ ነው ንስሐ። ሶስተኛው ክርስቲያኖች ንስሐ ማለት ሶስተኛው ትርጉም ንስሐ ከዲያብሎስ ባርነት ነፃ መውጣት። በነገራችን ክርስቶስ በወንጌል ሲያስተምር ኃጢአትን የሚሰራ የኃጢአት ባሪያ ነው። ዮሐንስ ወንጌል ምዕራፍ 8 ላይ ነምጩ ወጀቱ ገርብቻ ጭቁት የሰይጣን ባሪያ ነው ኃጢአትን የሚሰራ ሰው። ንስሐሳ ከሰይጣን ባርነት ነፃ መውጣት ነው። ወዳጄ ንስሐ እስካልገባን ድረስ የሰይጣን ባሪያዎች ነን። ኃጢአትን ይዘን እስከኖርን ድረስ የሰይጣን ባሪያዎች ነን። ልክ ንስሐ ስትገባሳ ከሰይጣን ባርነት ተላቀሃል ማለት ነው። የሰይጣን ባርነት ሸክም ነው። ክርስቶስ ለዚህ ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ። ምግብ ነው አያችሁ ሸክም አለና ክርስቶስ ያውቃል እኮ ሸክማችንን ሰኖር ባል ሰነቱሉ ፋቴ ከራቆ ቆጣ ሸክማችሁ የከበደ ኑ እኔ አሳርፋችኋለሁ። ንስሐ ማለት ከሰይጣን ባርነት ነፃ መውጣት ነው። ከሰይጣን ባርነት ነፃ ከወጣ የክርስቶስ መሆን ማለት እሱ ነው። ሶስተኛው ይሄ ነው። አራተኛው ንስሐ ለእግዚአብሔር ፍቅር ለቅድስናው ሁሉ ኃጢአትን መተው ነው። በነገራችን ሌብነትን ፖሊስ ፈርተን የምንተው ከሆነ ዝሙትን በሽታ ፈርተን የምንተው ከሆነ ሌሎቹንም ኃጢአቶች ምክንያት ፈጥረን የምንተው ከሆነ አይሆንም። ስለ እግዚአብሔር ፍቅር ስለማን ፍቅር ተናገሩ። ስለማን ፍቅር ኃጢአት ስንሰራ ማን ያያል? ስለ እግዚአብሔር ፍቅር ነው። ተመልከቱ ጃላላ ዋቀየና ፍጀዳቹ ቡዲሱ ተጋቢ ገለቹ ስለ እግዚአብሔር ፍቅር ነው። ክርስቲያን ስለ እግዚአብሔር ፍቅር እንዴት በእግዚአብሔር ፊት እንዴት ያለ እንዴት በእግዚአብሔር ፊት ያለ እግዚአብሔር ሰውየው አንድ ግቢ አለፍ ብሎ እየሄደ ብርቱካን ለመስረቅ ይፈልጋል። የሰው ግቢ ላይ የተንጠለጠለ ብርቱካን ለመውቀጥ ሲያስብ ወደ ግራ አየ፣ ሰው የለም። ወደ ቀኝም አየ፣ ሰው የለም። ወደ ፊትም አየ፣ ሰው የለም። ወደ ጀርባውም አየ፣ ሰው የለም። ልቆርጥ ስል አንድ ሰንበት ተማሪ ያየውና አንድ ስቴፕ ይቀራል። ቀና ብሎ ወደ ሰማይ አላየም። ሰው ወደ ፊት ያያል፣ ወደ ኋላ ያያል፣ ወደ ግራ ያያል፣ ወደ ቀኝ ያያል። ሰው ነው የሚያየው ወደ ላይ። እግዚአብሔር በግራም አለ በቀኝም አለ። ምን በኩል ነው ያለው? ግን ከፍ ብሎ የሚመለክ አምላክ ስለሆነ እስቲ ኃጢአቱን ስርቆቱን ከመፈጸሙ በፊት ማንን ተመልከተ? እግዚአብሔር። ንስሐ ማለት ስለ እግዚአብሔር ፍቅር ነው። አያችሁ ሰው ፍቅር እግዚአብሔር የገባው ሲመጣ የኃጢአትን ክፋት እየተረዳ ይመጣል። ስለዚህ ለእግዚአብሔር ፍቅር ብሎ ኃጢአትን መተው ነው ንስሐ። ንስሐ የመንግስተ ሰማያት ቁልፍ ነው።
እጃችን ላይ ያለ የመንግስተ ሰማያት ቁልፍ ምን ማለት ነው? ክርስቶስ ሲመጣ ክርስቶስ ራሱ በምሳሌ እንዳስተማረው ማቴዎስ ወንጌል ምዕራፍ 25 ላይ 5 ሰነፎችና 5 ልባሞች ነበሩ። ሰነፎቹ መብራት ብቻ፣ ልባሞቹ ዘይትን መብራትም ይዞ ነበር። መጨረሻ ላይ ሙሽራው ሲመጣ መራዊ ሰማያዊ ያሉ ተቀበሉት። 5ቱ ሰነፎች ግን ዘይት ስላልነበራቸው ዘይት ፍለጋ ሄዱ። ሙሽራውን ገባ፣ በሩን ተዘጋ ይላል መጽሐፍ ቅዱስ። ንገር ነው መብራት አላቸው፣ ዘይት ግን የላቸው። የመንግስተ ሰማይ ሃይማኖትና ምግባር፣ ሃይማኖትና በጎ ስራ፣ ሃይማኖትና ለመንግስተ ሰማያት ብዙ የሚያስፈልገን ኃጢአታችንን ማጥፋት። እስቲ ክርስቲያኖች ዝም ብላችሁ ሁለት አካውንት አለው ሰው ሁሉ ጊዜ አንዱ የጽድቅ አካውንት ነው፣ አንዱ የኃጢአት አካውንት ነው። የጽድቅ አካውንታችን ስንት ደርሷል? የኃጢአት አካውንታችን ስንት ደርሷል? ብዙ ሰው የጽድቅ አካውንታችን ጋር ብትደውል የደወሉላቸውን ደንበኛ ማግኘት አይችሉም። የኃጢአት አካውንት ጋር ስትደውል ግን ሙሉ ነው ያሉት። ቀሪ ሂሳብ አይልም። እዚህ ጋር ሙሉ ነው ሐሳባችን። እዚህ ጋር አያችሁ፣ የመንግስተ ሰማያት ቁልፍ በእጅ ነው፣ በእጅ ነው። ያ ነው ዘይት። ዘይቱን ደግሞ መግዛት ትችላለህ። ስለዚህ መንግስተ ሰማያትን የምንወርስበት ቁልፍ ቀርባለች ወደ እናንተ። ንስሐ ከገባችሁ መግባት ትችላላችሁ። ከጉዟችሁ የሚከለክላችሁ የለም። ከዛ ቀጥሎ ሳምን ይመጣል ንስሐ። የመጨረሻ ዘመን ላይ ከምንሰማው ለቅሶ ማምለጫ መንገድ ንስሐ ብቻ። ልቁ በቅዳሴ በዛን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። በዛን ጊዜ ዋይታ ይሆናል፣ የማይጠቅም ዋይታ ነው። ያኔ ለቅሶ መሆኑ ዋጋ የለው። አሁን ነው ማልቀስ። አያችሁ፣ ሰው ስለ 3 ነገር ያለቅሳል። አንደኛው ግፋ ሰማዕታትን እያሰበ እነ ቅዱስ ጊዮርጊስን እነ ቅድስት አርሴማ ስለ ክርስቶስ የከፈሉትን ዋጋ እያሰበ ያለቅሳል። ሰው ሞተው እንደ እግዚአብሔርን እያሰበ ያለቅሳል። አምላኬ ለነ ብሎ ነው የሁሉ መከራ የተቀበለው። ሶስተኛውና ትልቁ ሰው የራሱን ኃጢአት እያሰበ ያለቅሳል። ዛሬ ለኃጢአቱ ያለቀሰ ሰው ያኔ ያለቅሳል። ዛሬ በድያለሁ ብሎ ራሱ ላይ የወሰነ ሰው ያኔ ያለቅሳል፣ ያኔ ያለቅሳል። ስለዚህ ከመጨረሻው ዘመን ለቅሶ ማምለጫ መንገድ ነው ንስሐ። ክርስቲያኖች ንስሐ ስላለፈው ኃጢአት እየተጸጸቱ የሚፈጥሩት የተሰበረ ልብ ነው። ይህን እንዳትረሱ። የተሰበረ ልብ ነው ንስሐ። ስላለፈው ኃጢአት እየተጸጸቱ የባለፈው ኃጢአት እያሰቡ ደስ ብላቸው ሰዎች አሉ። ኃጢአትን የሚያሳድጉ ሰዎች አሉ። ገለው የሚፎክሩ አሉ። ሰርቀው እንደ ትልቅ ጀብዱ የሚያወሩ አሉ። ንስሐ ማለት ግን ያለፈውን ኃጢአት እንደ ጸጸት እየቆጠሩ ልብን መስበር። ቅዱስ ዳዊት በመዝሙር 50 ቁጥር 17 ላይ አቤቱ ንጹህ ልብን ፍጠርልኝ። እስቲ በሉ አቤቱ ምን ፍጠርልኝ? አያችሁ፣ ስላለፈው የተሰበረ ልብ። ለዚህ ነው ቅዱስ ዳዊት የእግዚአብሔር መስዋዕት የተሰበረ ልብ ነው። ለእግዚአብሔር የምታቀርበው እስቲ ሁላችሁም እስቲ ዓርብን አስታውሱ። ክርስቶስ የተሰቀለበት ዕለት አስታውሱ። ሰዎችን ጎን ለጎን ታገኛላችሁ። አንዱ ቅዱስ ጴጥሮስ ነው ከይሁዳ ጋር። አንዱ በግራ የተሰቀለው ወንበዴ ነው ከቀኝ የተሰቀለው ወንበዴ ጋር። ቅዱስ ጴጥሮስ ክርስቶስን ክዷል። እንደውም ሰውየውን አላውቅም ብሎ ክዷል። ሰውየው ወጥቶ ክርስቶስን። ይሁዳም ክርስቶስን በ30 ብር ሽጧል። ይሁዳ ግን ንስሐ አልገባም። በኃጢአቱ አልተጸጸተ። እንደውም ወደ ሳይንስ፣ ወደ ፍልስፍና፣ ወደ ሌላ ጥግ ወሰደውና ራሱን አጥፍቶ ከነፍሳት ጋር ተቀላቅሎ ወደ ገነት ለመግባት አስቦ ራሱን አንቆ ለመግደል ዛፍ እንኳን ቆመ። ይሁዳ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ ስትለው ወራኛ ዛፍ እያለ ራሱን አንቆ አልሞተም። አንጀቱ ተዘረገፈ። 40 ቀን ሙሉ አልጋ ላይ ተኛ። ያሰበው ሳይንስ አልሆነም። ክርስቶስ ሲያርግ ደንግጦ ነው የሞተው ይሁዳ። ተመልከቱ። ጴጥሮስ ምንሳ ዶሮ ሳይጮህ ስንት ትክደኛለህ? 3 ልክ ዶሮ 3 ጊዜ ሲጮህ ጴጥሮስ ትዝ አለው ክርስቶስ ያለው ቃል ትክደኛለህ። ያኔ ስቅስቅ ብሎ አለቀሰ። ወጥቶ በድያለሁ ብሎ ኃጢአት ሰርቻለሁ ብሎ
የተሰበረ ልብ ማለት እሱ ነው። ክርስቲያን እግዚአብሔርን አሳዝኛለሁ። ለዚህ ነው እግዚአብሔር የጴጥሮስን ልብ አሰጠን። የሚጸጸት ልብ ስጠን እንደ ጴጥሮስ የሚጸጸት ልብ የተሰበረ ልቡና ጴጥሮስ ይሄ ልባው ንስሐ ሆኖለት መጨረሻ በሮማ አደባባይ ቁልቁል እስክሰቀል ድረስ የክርስቶስ ሆኖ ኖሯል። ወንበዴዎቹን ደግሞ ተመልከቱ። ከ33 ዓመት በኋላ ነው ከክርስቶስ ጋር ተገናኙ። ከ33 ዓመት በፊት ወንበዴ ነበሩ። ግብጽ በረሃ ላይ ተገናኝቷል። ከ33 ዓመት በኋላ መስቀል ላይ ተገናኙ። በግራ የተሰቀለው ወንበዴ ፀሐይ ስትጨልም አየ፣ ጨረቃ ደም ስትለብስ አየ፣ ከዋክብት ሲረግፉ አየ። ይሄ ሁሉ ተመልክቶ እስቲ እግዚአብሔር ከሆንክ እኛንም ራስን እንመርምር። እንዲሁ 11ኛ ሰዓት ሆኖ እኮ ልባቸው የማይሰበር ሰዎች አሉ። የጴጥሮስ ልብ የተሰበረው ዶሮ ጮኸ። አሁን እንዳይነት ሰዎች አሉ እኮ አልጋ ላይ ተኝቶ አሁንም ንስሐ የማይገባ ሰው እንዲሁ እየሞተ ዝም ይላል። እንደ ዳርኪስ ማለት በግራ የተሰቀለው ወንበዴ ዝም ብሎ በቀኝ የተሰቀለው ወንበዴ ወደ ኋላ ሄደ። ከግብጽ በረሃ ጀምሮ እስከ ዛሬ ድረስ እኮ እኛ ወንበዴዎች ነን። ታው እንጂ እኛ እኮ በጥፋታችን ነው የተሰቀለው። ንስሐ ማለት ይሄ ነው። ኃጢአትን ማለት ነው። በድያለሁ ማለት ነው። ይሄ ግን ንጹህ ነው አለና ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። በቃ ንስሐ ማለት ነው። 11ኛ ሰዓት ላይ በመንግስት በመጣ ጊዜ አዎ በድያለሁ አስበኝ። ተጸጸተ። ወደ ልቡ ነው ተመልሶ ልቡ ተሰበረ። ያየው አስተማረው። ማን ያስተምረኛ? ክርስቲያን ክርስቶስ የለው ዘመን ሰዎችን ተመልክቷል። ሰዶምና ገሞራ ማን ያስተምራል? ተመልከቱ። ማን ያስተምራል? ይሄ ሰው አየተማረ አስበኝ። ዛሬ እኮ በቅዳሴያችን ሕያው ጸሎት ሆኖ ተዘከረነ እግዚኦ አመ ትመጽእ በመንግሥትከ በቅዳሴያችን አለ። በመንግስት በመጣ ጊዜ ክርስቶስ ቸራል መሐሪያን ይቅር ባይ አልጠበቀም። እስከዛ ዛሬ ከኔ ጋር የት ትሆናለህ? ገነት ትሆናለህ። አያችሁ፣ ንስሐ የተሰበረ ልብ ነው። ክርስቲያን ንስሐ ላይ ክርስቲያኖች ንስሐ ከኃጢአት መንጻት ነው፣ መታከል ነው። ኃጢአት በሽታ በነገራችን በዓለም ላይ የሚያስፈሩ በሽታዎች አሉ። እንደ ካንሰር ያሉ የሚያስፈሩ በሽታዎች አሉ። ከዛ በላይ ትልቁ በሽታ ኃጢአት ነው። እነዚህ በሽታዎች ዓለም ላይ የሚያስፈሩ በሽታዎች ስጋን ቢገድሉ እንጂ ነፍስን አይገድሉ። ኃጢአት ግን ካልተውናት ነፍስን ትገድላለች። በሽታ ትልቁ በሽታ ኃጢአት። ክርስቲያን ቢያንስ በዚህ በጾሙ ወቅት ራሱን ሰብሰብ አድርጎ ወደ ንስሐ መመለስ አለበት። ምን ማለት ነው? አንደኛ አጥፍቻለሁ ማለት አለበት። አሁን ብዙ ጊዜ አይታችኋል። አፋር ላይ መሬት ነዘረ፣ አዲስ አበባ ተንቀጠቀጠ። አይ ይሄማ የነገለ ኃጢአት ነው የኔ ነው እንጂ ወደዛ ንስሐ ማለት ለበድያለሁ። ሎስ አንጀለስ ላይ ሳትነደደ ድሮ አሜሪካውያን ግብረ ሰዶምን እኮ ስላደረጉ ነው። እኔም በድያለሁ። ንስሐ እገሌ ማለት አይደለም። እኔ ነኝ የበደልኩት ማለት ነው። አጥፍቻለሁ፣ ንስሐ ይገባኛል። ዱራን ዱርሲቲ አንበሌ ሴራ ጋቢ ገሉ ቀልብ ጅጅረቹ ከንቀቡ አና አጀዶ ፍረት ምርቴስ። ሁለተኛ ኃጢአትን መተው። ንስሐ ማለት ኃጢአትን መተው ሁለተኛው ውስጥ ከዚህ በኋላ በቃ ቆሜያለሁ። ሞደው ኃጢአት ነበርና ትቻለሁ። ተለማምጄ ነበረ ጫትን የጀመርኩት አሁን ትቻለሁ። አብሬ ያሳደግኩት ነበር አሁን ትቼዋለሁ። ኃጢአትን መተው። ሶስተኛ መጥላት። እንዴ ኃጢአትን እኮ የሚያሞካሹ ሰዎች አሉ። ቅቤ የሚቀቡት አሉ ኃጢአትን፣ እንደ ጀርዱ የሚያወሩት አሉ ኃጢአትን። ክርስቲያን እንደዛ አይደለም። ይጠላል ኃጢአትን። ለምን? በሽታ ነው። እንዴ ማን ነው በሽታን የሚወድ? በሽታውን የሚያሞካሽ ማን ነው? እስቲ መጥፎ በሽታ ታሞ አቤት የለ በሽታ የሚል ሰው የለም። ኃጢአትን ልክ እንደምትጠላው በሽታ ነው። ተመልከት። ንስሐ ለመግባት ከወሰንክ ከዛ ቀጥሎሳ ኃጢአትን ከተው ከዛ ቀጥሎሳ ኃጢአትን ከጠላ ለመናገር አይከብድህም። እኛ አሁን ንስሐ አባቶቻችን ጋር ቀርበን መናገር የምንደፍርበት አቅም ያጣነው ኃጢአትን አልተውንም፣ አልጠላንም፣
ንስሐ ለመግባትም አልወሰንም። ማን ነው እስቲ ታሞ አንድ ቀን በሽታ አልጋ ላይ ጥሎት ሐኪም ቤት አለብን ሰው ማለት ነው? ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሆስፒታል ናት። ለእኛ ለአዲስ ኪዳን ክርስቲያኖች የሰጠችን ሆስፒታል ቤተ ክርስቲያን። ሰው ቤተ ክርስቲያን 30-40 ዓመት ተመላልሶ ካልታከመባት ምን ዋጋ? የሕክምና ስፍራ ተመልከቱ። ሰው ወደ ሕክምና ከመጣ ይታከማል። እስቲ ጥያቄ ልጠይቃችሁ ምዕመናን፣ ንስሐ መግባት ደሞዝ ይቀንሳል? ነጋዴ ያከስራል? ባልና ሚስት ያፋታል? ሀገር ለቀን እንድንሰደድ ያደርጋል? ታዲያ ምንድነው ችግሩ? ምንም እኮ ጉዳት የለም። ማን ነው ኃጢአትን አራፍቆ ከራስ ላይ ሸክምን ትቶ ልክ ታማችሁ እኮ የሚያሰቃይ በሽታ ታማችሁ ስትነሱ ያለው ደስታ ማለት ነው ንስሐ ማለት። ለዚህ እኮ ነው አንድ ሰው ኃጢአት ሲሰራ በዓለም ፍርድ ቤት ፊት ብቆ ከገደለ በሀገሪቱ ሕግ ይፈረድበታል። አዎ ቅጣት አለው፣ ፍርድ ይጠብቀዋል። በሃይማኖት ስንሆን ደግሞ ኃጢአት በሽታ ስለሆነ ፍርድ ቤት ሳትሆን ቤተ ክርስቲያን ሆስፒታል ትሆናለች። ንስሐን መጀመሪያ ራሴ ለራሴ ትናገራለህ፣ ታምናለህ። ከዛ ሰራ ለካህኑ ትናገራለህ። ለካህኑ ስትናገር ለእግዚአብሔር ተናገርክ ማለት ነው። እኛ ካህናትን አዕይንተ እግዚአብሔር እንላቸዋለን። ለእግዚአብሔር የምንናገረው ከእርሱ የተሸሸገ ነው አይደለም። ስናውቅ በድፍረት ሳናውቅ በስተት በድፍረትም በስተት የሰራ ነው ያውቃል። ጊዜ ታዲያ እሱ የሚያውቀውን መልሰን ለእሱ መናገር ምን ይከብደናል? ሰውየው ገመድ ሰረቀ፣ በረቅ ሰረቀና ንስሐ አባቱ ጋር ሄዶ ንስሐ ስገባ ምንድነው ያደረከው? ሰረኩ። ምንድነው የሰረከው? ገመድ። ባዶ ገመድ ምንም የለው። አይ ትንሽ በሬ ጫፍ ላይ ታስራለች። የገመዱ ጫፍ ላይ በሬ ነው። ለምን መሰላችሁ? የምንናገረውን ኃጢአት እግዚአብሔር ያውቃል አያውቅም? ለዚህ እኮ ነው በቅዳሴያችን ላይ በቅዳሴ ጊዜ ዲያቆኑ በኃጢአት የወደቀ ብሎ አይርሳ የማይረሳ ነውና። እስቲ በሉ በኃጢአት የወደቀ ብሎ ምን አይበል ምን የማይሆን ነውና የማይረሳ ነን ጭቡዳን ኩፍ ይራንፈቴ ኩን ይራንፈተሙ። ለምን ያልተናገርከው ኃጢአት ተቀምጦ ይጠብቃል። እዚህ ነው ዮሐንስ በራእይ የሕይወት መጽሐፍ ተከፈተ ይልና ሙታንም በመጽሐፉ እንደተጻፈ እንደ ስራቸው መጠን ተከፈላቸው። መጽሐፍ አለ እኮ እንዴ! አተንዳንስ አለ። በነገራችን ሁላችንም እኮ ጠባቂ መልአክ አለ። ክርስቶስ ማንም ወንድሙን ጨርቃን ብሎ አይስደረው። የእሱ ጠባቂ መልአክ ዘወትር በሰማይ ያለውን የአባቴን ፊት ያያል ዘወትር። ስለዚህ ሁል ጊዜ ዛሬ የት እንደዋልን እግዚአብሔር ያውቃል አያውቅም? የዛሬ 10 ዓመት እንደነበር ያውቃል አያውቅም? በየቀኑ ሪፖርት አለ። የሕይወት መጽሐፍ ውስጥ ይቀመጣል። በእርሳስ ይጻፋል እስክትሞት በእርሳስ። ለምን? በንስሐ ላጥብ ስለምታጠፋው። ልክ ስትሞት ደግሞ ይቀየራል። ማጥፋት ትችላለህ ማለት ነው። አየህ፣ ማጥፋት ትችላለህ። ለዚህ ነው ፍርድ ቤት አይደለም ሕክምና። አንድ ሰው ሐኪም ቤት ሄዶ እስቲ ዶክተሩ ጋር ሄዶ ሆዱ እየቆረጠው ምንድነው ያመመ ዶክተሩ ብሎ ራሴን ነው ይላል። ሆድ እየቆረጠው ምን ነው የቆረጠው ይላል። ሆዴ አያችሁ ይናገራል ዶክተሩ። ለካህናትም ቤተ ክርስቲያን ስንመጣ በተለይ በዚህ በጾም ወቅት አያችሁ መጥተ አሞኛል አባቴ ታምሜያለሁ የለበሽታ ይሄ ነው ሆስፒታል ነው የመጣው። እግዚአብሔር ስቸራ ለበሽታ ሐኪሙ ጋር ከተናገርክ በኋላ ያዝልሃል። ላንተ ጾም፣ ጸሎት፣ ስግደት፣ ምጽዋት ሸክሜ ቀሊል ነው ይላል። ቀንበራን ዝም ነው የኛ ይሄን ትልቁን ህሊና እረፍት የነሳውን ሸክም ይቀበለንና የእሱን ቀላል ሸክም ጾም በአንድ ድንጋይ ሁለት ወፍ ስትጾም በረከት አለው፣ እንደገና ንስሐ ነው። ጸልይ ስትጸልይ በረከት አለው፣ እንደገና ንስሐ ነው። መጡት ስትሰጥ በረከት አለው፣ እንደገና ንስሐ ነው። ስገድ ስትሰግድ በረከት አለው፣ እንደገና ንስሐ ነው። ሸክሜ ቀሊል ነው ማለት በአንኮ ሳልጣ ነሞኒ ባን ሰለትሩፋት የኮታ ምን አይነት አምላክ ነው? የኛን ትልቁን ሸክም ይቀበልና የሱን ቀሊል ሸክም ይሰጠናል። አያችሁ ይሄን ትወስዳለህ። ክርስቲያን ንስሐ ለመግባት የሚያበረታታው
ሶስት ዋና ነገሮች አሉት። አንደኛ ሰው ነው። እሱ ሰው ምንድነው? ባሪያ ሥላሴ የተፈጠረ ነው። ስለዚህ ከኃጢአት በላይ ንስሐ ገብቼ ከዛ ከኃጢአት በላይ በነገራችን ማናሸንፈው ኃጢአት የለም አውቀን ካልተሸነፍን በቀር። ሰው ከኃጢአት በላይ ነው። ባሪያ ሥላሴ ነው የተፈጠረው። እንዳትረሱ ይሄ ሰው በሥላሴ አምሳያ ያስቸገረን ማሸነፍ ትችላለህ። ለምን? ሰው ለአንተ ሰው ከኃጢአት በላይ ነው። አትነማ ጭቡ ጫልተ ከናፎ ዮጋቢ ጋቴ ጭቡን አላታው እንዴት ይሄ ምሕረት ቸርነት ብዙ ነው ብለህ ኃጢአት አትስራ እንጂ አሁንም ብትወርቅ አሁንም ንስሐ ትገባለህ። ንስሐ ገባለህ ተብሎ ግን ኃጢአት አይሰራም። ስተት ተዘጋጀ ነው። እቺን ዛሬ ለሰራና ነገ ገባለህ አይባልም። ከአቅም በላይ ሆነ ከሰራ ግን ንስሐ በየቀኑ ነው። ምገርም የቤተ ክርስቲያን ምስጢር ነው። የምንደገም ነው። እግዚአብሔርን ተመልከቱት። አንድ ጊዜ አልሰጠንም። በሕይወት እስካለ ዛሬ የሰራው ዛሬ ንስሐ እየገባህ ነው። ከአቅም በላይ ሆነ ከወደቅህ ትነሳለህ። ጻድቅ 7 ጊዜ ይወድቃል ይነሳል ብሏል ጠቢቡ። ትወድቃለህ። ወድቀ መቅረት ነው መጥፎ፣ ተሸክመ መኖር ነው መጥፎ። ኃጢአትን የሚሰውር አይለማም ብሏል ጠቢቡ ሰለሞን። ስለዚህ ትነሳለህ። አንተስ ከቻልክ ከኃጢአት በላይ ከፍ ትላለህ። በልጠህ ትታያለህ። ከምን በላይ ስለው ከኃጢአት። ሁለተኛ ክርስቲያን የመንፈስ ቅዱስ ማደሪያ ነው። እስቲ በሉ ክርስቲያን በሉ። የምን ማደሪያ? ታቦት እኮ ነው ክርስቲያን። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ። ታቦት ማለት ማደሪያ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እስን ጉልቶ አፍራቁ ኩሎት ታቦት የመንፈስ ቅዱስ ማደሪያ ከሆንኩኝ እንዴት እያልክ እየተዋጋህ ትኖራለህ? አይ የመንፈስ ቅዱስ ማደሪያ ነህ አንተ። የሥላሴ አምሳያ በሰውነት የሚያድረው የእግዚአብሔር መንፈስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ ያለው ሐዋርያው። ሶስተኛው ክርስቲያን የክርስቶስ አካል ነው። እስቲ የክርስቶስ አካል ነው። የማን አካል? ኧረ ተናገሩ። የማን አካል? የክርስቶስ አካል። የክርስቶስ አካል ደግሞ ሁል ጊዜ እየታደሰ እንደ ንስር ራሱን ከኃጢአት እያራቀ የሚኖር የክርስቶስ አካል ሁል ጊዜ ደክሞ የሚኖር አይደለም። ነቅቶ ንስሐ እየገባ የሚኖር ክርስቲያን። ስናጠቃልለው የመንግሥተ ሰማያት መንገደኞች እኛ የመንግሥተ ሰማያት መንገደኞች በጉዟችን ወርቀን እንዳንቀር መነሳት ነው። ንስሐ ደግሞ መነሳት ነው። እስቲ ጾሙን የተቀበላችሁበትን መንገድ አስታውሱ። ሁላችንም ጾም ልገባ ስለ ቅበላ ነበር አልነበረ? አቤት እስከ 6 ሰዓት ተቀበልነው። ምሽት እስከ 6 ሰዓት ሩብ ጉዳይ አንተ ብላ እንጂ 10 ደቂቃ ቀረ ብላ እንጂ ጠጣ እንጂ። አንዳንዱ ጭፈራ ቤት አብሮ ተቀበለው። እውነት ነው ሸተ ተቀበለ። ጾም እንደዛ አልነበረ ግን ተቀበል። መብላቱም ችግር የለው። አሁን ጾሙ ስገባ በዚህ መልኩ ተቀብለን አሁን የመጀመሪያውን ሳምንት ጨረሰናል። እስቲ ሰብሰብ እንበልና ደግሞ ከእግዚአብሔር ጋር እንሆንና ደግሞ አያችሁ በፍጹም ልባችን ደግሞ አሁን ወደ እግዚአብሔር የመመለሱ የንስሐ ጊዜ ጾሙ ስፈታሳ ተመልከቱ። ዲያቆኑ መንግሥተ ሰማያት ቀርባለችና ንስሐ ግቡ ካለ በኋላ ቀጥሎ ቄሱ ንጹሕ የሆነ ከቁርባኑ ይቀበላል። ንጹሕ ያልሆነ ግን የዲያቆኑን የቅድሙን ቃል ሰምቶ ይብላ። አሁን ምሳ ደብረ ጽዮን ይባላል። መጨረሻ ላይ ክርስቶስ ሲመጣ ደብረ ጽዮን በተባለች ተራራ ትልቅ ሰርግ አለ። ዮሐንስ ይሄን ሰርግ ሲናገር እንዲላል ወደ በጉ ሰርግ ለመግባት ልብሳቸውን ያጠቡ ብፁዓን ናቸው። ራእይ ምዕራፍ 22 ትልቅ ሰርግ አለ። ዓለምን የሚሳተፍበት ወደዛ ወደ በጉ ሰርግ ለመግባት ግን ልብሳቸውን ያጠቡ። ይሄ ልብስ አይደለም። ይሄንማ በፋሽኑ በሙሉ እያጠብን እየለበስን ነው። ልብስ የተባለው ማንነታችን ነው። በንስሐ ሳሙና ማጠብ እሱን ያጠበሳ ወደ በጉ ሰርግ ይገባል። ትንሣኤ የክርስቶስ ሰርግ ነው። የክርስቶስ ሰርግ ነው። ስለዚህ ኦርቶዶክሳዊ ክርስቲያን ቢያንስ በዓመት ውስጥ 3 ጊዜ መቁረብ አለበት። በዚህ በዘመነ ትንሣኤ ንስሐ ከገባን እንጠብቃለን። መቁረብ ንስሐ የመጨረሻው ማጠቃለያ ቁርባን። አንድ ሰው ክርስትና ሲነሳ ይቆርባል። ምስት ሲያገባ ይቆርባል።
ክህነት ሲቀበል ይቆርባል፣ ንስሐ ሲገባም ይቆርባል። ባሎች የኔ ሚስት ገና ናትና እሷን እየጠበኩ ነው አትበል፣ እየቆረብክ ጠብቅ። ሚስቶች ባለ ገና ነውና እሱን እየጠበኩ ነው፣ እየቆረብክ ጠብቅ። እየቆረብክ መጠበቅ። ቁርባን ወንድ ሴት አይደለም። ቁርባን ሕፃን ሽማግሌ አይደለም። ቁርባን ወታደር ተራ ሰው ምሁር አይደለም። ቁርባን ጤነኛ በሽተኛ አይደለም። ቁርባን እድሜው ከዚህ በላይ ከዚህ በታች አይደለም። ቁርባን የሚፈልገው ንስሐን ብቻ። ምንን ብቻ? ንስሐን ብቻ። መንግሥተ ሰማያት የተባለው ሥጋውና ደሙ ነው። እሷ ወደ እናንተ ቀርባለችና ምን ግቡ? ንስሐ ግቡ። ስለዚህ ንስሐ ገብተን ሥጋውን እንድንበላ መድኃኔዓለም ይርዳል። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየ። ወስብሐት ለእግዚአብሔር።